$13559 አካባቢ ተሰርቷል። እስከዛሬ $324 ከ71 ሳንቲም ይሄ ቻናል በ4 ወር ውስጥ $4500 ሰርቷል። በአሁኑ ጊዜ ብዙ ልጆች በዩቲዩብ ገንዘብ እያገኙ ይገኛሉ። በዩቲዩብ ብዙ ዶላሮችን እያገኙ ይገኛሉ። እናንተ ምን ትጠብቃላችሁ? በዩቲዩብ ብዙ ገንዘብ ማግኘት ትችላላችሁ። ከእናንተ የምትጠብቀው ስልክ ወይም ፒሲ ካላችሁ በሱ ዩቲዩብ ቻናል ከፍታችሁ የራሳችሁን ቻናል ቢልድ አድርጋችሁ የራሳችሁ ቪዲዮ ሰርታችሁ ኤዲት ያደርጋችሁ ብዙ ገንዘብ ዶላሮችን ማፍሰስ ትችላላችሁ። ዩቲዩብ አዋጭ ኦንላይን ቢዝነስ ውስጥ ይመደባል። ዩቲዩብ በቀን ከ1.5 ቢሊዮን በላይ ተመልካቾች ይኖረዋል። በኢትዮጵያ ውስጥ የተረጋገጠ መረጃ ባይኖርም በቀን ከ5 ሚሊዮን በላይ ተመልካቾች ይኖረዋል ተብሎ ይገመታል። እንዲሁም በቀን ከ100 ሚሊዮን ዶላር በላይ ገንዘብ ገቢ ይሆናል። በእኛ ስቡ ስንት ብር እንደሚሆን። ደስ የሚለው ደግሞ ዩቲዩብ ለመጀመር ዲግሪ ወይም ትምህርት ማስረጃ ያስፈልጋል። የሚያስፈልገው ወን እጃችን ላይ ያለ ስልክ ብቻ ነው። ሌላ ነገር ምንም አያስፈልግም። እና ምን ትጠብቃላችሁ? በእጃችሁ ያለ ስልክ ገንዘብ መስራት ትችላላችሁ። እና አሁን ማሳያችሁ ስቴፕ ባይ ስቴፕ እያዳመጣችሁ እናንተ በምትችሉት አቅም መስራት ትችላላችሁ። ዩቲዩብ ለመጀመር መጀመሪያ ኮንቴንት መምረጥ ያስፈልጋል። ኮንቴንት ስንል አይዲያ ወይም ሐሳብ ማለት ነው። አሁን በምን ዙሪያ መስራት አለብኝ ወይም የሆነ ነገር መስራት አለብኝ ካላችሁ ምን መስራት እንዳለባችሁ መምረጥ ያስፈልጋል። የዩቲዩብ ኮንቴንት በሁለት ይከፈላል። ፌስለስ እና ሾፌስ ኮንቴንት ብለን እንለያለን። ፌስለስ ኮንቴንት የምንለው ፊታችንን ሳናሳይ ወይም በድምጻችን ምንሰራ ወይም በተለያዩ AI ሜቶዶች ተጠቅመን ምንሰራ ቪዲዮ ማለት ነው። ሾፌስ ደግሞ ፊታችንን ያሳየን ምንሰራ ነገር ነው። አሁን ለምሳሌ ፌስለስ ምንላቸው ፊልም ሪካፕ፣ ፊልም ባጭሩ አድርገን በድምጻችን ምንሰራ ቪዲዮ እና ቲዩቶሪያል፣ ኩዊዝ፣ አውቶሜሽን እና የተለያዩ በፌስለስ ቻናል የሚሰራ ኮንቴንቶች አሉ። በሾው ፌስ ኮንቴንት ምንሰራ ደግሞ ፊታችንን እያሳየን ምንሰራ ቪዲዮዎች ማለት ነው። ለምሳሌ ሪአክሽን፣ ቭሎግ፣ ፕራንክ፣ ፖድካስት እና የተለያዩ በሾው ፌስ ምንሰራ ኮንቴንቶች አሉ። ሞኔታይዜሽን ለመሆን ምን ማሟላት ያስፈልገናል? ሞኔታይዜሽን ለመሆን የዩቲዩብ ፓርትነር ፕሮግራም አባል መሆን ያስፈልገናል። የዩቲዩብ ፓርትነር ፕሮግራም ለመመዝገብ መስፈርቶችን ማሟላትና ፎርሞችን መሙላት ያስፈልጋል። ሁለት አይነት ፎርሞች አሉት። ሎንግ ፎርም እና ሾርት ፎርም አለው። ሎንግ ፎርም የምንለው ሎንግ ቪዲዮዎችን በመልቀቅ ሞኔታይዜሽን የምንሆንበት መንገድ ነው። ሾርት ፎርም ደግሞ ሾርት ቪዲዮዎችን በመልቀቅ ሞኔታይዝ የምንሆንበት መንገድ ነው። በሎንግ ፎርም 1000 ሰብስክራይብ እና 4000 ዋች አወር በመሙላት በዩቲዩብ በሎንግ ፎርም ሞኔታይዜሽን መሆን ይቻላል። በሾርት ፎርም ደግሞ በ1000 ሰብስክራይብ እና በ10 ሚሊዮን ቪው ሞኔታይዜሽን መሆን ይቻላል። እንዲሁም ደግሞ ሃልፍ ሞኔታይዜሽን መባል በሁለቱም አለ። ሃልፍ ሞኔታይዜሽን የምንለው በሎንግ ፎርም በ1000 ሰብስክራይብ እና በ3000 ዋች አወር የሃልፍ ሞኔታይዜሽን መሆን ይቻላል። በሾርት ፎርም ደግሞ ሃልፍ ሞኔታይዜሽን ለመሆን በ1000 ሰብስክራይብ እና 3 ሚሊዮን ቪው ሃልፍ ሞኔታይዜሽን መሆን ይቻላል። ሞኔታይዜሽን ከሆነም በኋላ በብዙ አይነት አማራጮች ገንዘብ ልናገኝ እንችላለን። አንደኛ በአድቨርታይዝመንት ሬቨኒው በማስታወቂያ የምናገኝበት መንገድ ነው። አንድ ካምፓኒ በዩቲዩብ በኩል በእኛ ቪዲዮ ላይ ማስታወቂያ በማስገባት ለኛ ገንዘብ የሚከፍልብን መንገድ ነው። ዩቲዩብ ደግሞ 45% ወስደው ለኛ 55% ይሰጠናል ማለት ነው። በሜምበርሺፕ ደግሞ እኛ የተለየ ቪዲዮዎችን በማዘጋጀት ሰዎች ከፍለው እንዲያዩ የምናደርግበትና ወራዊ ክፍያ የከፈሉ ቪዲዮዎችን እንዲያዩ የምናደርግበት መንገድ ነው። በየወሩ ሰዎች ይከፍሉንና ቪዲዮዎችን ያዩታል ማለት ነው። ሌላኛው ደግሞ ላይቭ ላይ ስንገባ ሰዎች ሱፐር ቻት በማድረግ በቻት በኩል ገንዘብ እንዲገባልን የሚያደርጉበት ሲስተም ነው። ሌላኛው ሱፐር ስቲከር የምንለው ሰዎች ስቲከር ገዝተው ለኛ የሚሰጡብን መንገድ ነው። እኛ በላይቭ በኩል ሜክ የምናደርግበት ሌላኛው አማራጭ ነው። ሱፐር ቴንክስ ይባላል። ሱፐር ቴንክስ ሰዎች የኛን ቪዲዮ ወዶ ኮሜንት ስር ገብተው ሱፐር ቴንክስ በሚለው ላይ ስጦታ ይልኩልናል ማለት ነው። በሱ ውስጥ ዶላሮችን ለኛ ጊፍት አድርገው ይሰጡናል ማለት ነው። ሞኔታይዜሽን ከሆነም በኋላ ከነዚህ ሁሉ ገንዘብ ማግኘት እንችላለን ማለት ነው። ሃልፍ ሞኔታይዜሽን ከሆነን የምናገኝበት መንገድ በሱፐር ቻት፣ በሱፐር ቴንክስ፣ በሱፐር ስቲከር
እና ከነዚህ አማራጮች ገንዘብ ልናገኝ እንችላለን። አሁን ከናንተ የምትጠበቀው ስልካችሁን አዘጋጅታችሁ ለናንተ የሚመቸውን ኮንቴንት መርጣችሁ ከዛን ቪዲዮ መስራት ነው። ይሄ ሁሉ የናንተ ጥረት ብቻ ነው የሚፈልገው። ዩቲዩብ ቀላል ነገር ነው። 1000 ሰብስክራይብ ቀላል ነው። 4000 ዋች አወር ቀላል ነው። እስቲ ራሳችሁን ቻሌንጅ አድርጉ። እስከ 1 ወር ቪዲዮ እየለቀቃችሁ እመኑኝ ምን ያህል ለውጥ እንደምታመጡ ታያላችሁ። እስከሚቀጥለው ወር ራሱ ተከፋይ ትሆናላችሁ። ዩቲዩብ ሰዎች የናንተን ቪዲዮ እያየ እንዲቆዩ ብቻ ነው የሚፈልጉት። የነሱ አላማ ሰዎች የነሱን ፕላትፎርም እንዲጠቀሙ ነው የሚፈልጉት። ቪዲዮአችሁ እንደሚመች አድርጋችሁ ምርጥ ኮንቴንት መርጣችሁ ቪዲዮ ማዘጋጀት ይጠበቅባችኋል ማለት ነው። በአጭር ደቂቃ ውስጥ ብዙ ነገር ነግሬያችኋለሁ። እናንተ ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። እስከዚህ ደቂቃ ከቆያችሁማ ሰብስክራይብ ሳታደርጉማ አትወጡም። በቻላችሁ መጠን ሰብስክራይብ አድርጉኝ፣ ላይክም እንዳትረሱ። ለሚቀጥለው ምርጥ ነገር ይዤ ነው የምመጣው። አብሮነታችሁ አይለየን። እስከዛው ቻው።